በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን ወአግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች እንደምን ዋላችሁ? እንደምን ቆያችሁ? አሜን። የአምላካችን ስም የከበረና የተመሰገነ ይሁን። ዛሬ በቆይታችን ስለ ቅዱስ ማርቆስ ታሪክ ጥቂት እንነጋገራለን። ከልደቱ ጀምሮ ሰማዕትነት እስከተቀበለበት ወቅት ድረስ ያለውን ታሪክ ባጭሩ ለመተረክ እንሞክራለን። የቅዱስ ማርቆስ እናት ስሟ ማርያም ነው። የእሷ ስም በሐዋርያት ሥራ ምዕራፍ 12 ቁጥር 12 ላይ ማርቆስ የተባለው የዮሐንስ እናት ማርያም በማለት ተጠቅሳለች። በቤቷ ቅዱስ ጴጥሮስ ከእስር ቤት ከተፈታ በኋላ መጥቶ ስለነበረ ሐዋርያው ቅዱስ ሉቃስ በዚያ መንገድ ዘግቧታል። ልጇንም እሷንም አብሮ ጠቅሶ እናቱ እንደሆነች ነግሮናል። ከዚያ ውጪ የቅዱስ ማርቆስ አባት ስሙ በሐዲስ ኪዳን መጻሕፍት ውስጥ አልተጠቀሰም። ኋላ ላይ በአራተኛው ክፍለ ዘመን እንደተጻፈ በሚገመተው የቅዱስ ማርቆስን የሰማዕትነት ታሪክ በሚገልጸው የግሪክ ጽሑፍ ውስጥ እንደተገለጸው የአባቱ ስም አርስጡጶሎስ ይባላል። በርናባስ ደግሞ የአጎቱ ስም ነው። የበርናባስ ስም በቆላሲስ መልእክት የቅዱስ ጳውሎስ መልእክት ላይ ምዕራፍ 4 ከቁጥር 10 እስከ 11 ባለው ተዘግቦልናል። እዛ ስፍራ ላይ የበርናባስ ወንድም ልጅ በማለት ማርቆስን ጠቅሶ ቅዱስ ጳውሎስ ሰላምታ ይሰጣችኋል፣ ከኔ ጋር የሚያገለግሉ እነዚህ ናቸው ብሎ ከሌሎች አገልጋይ ጋር አብሮ ጠቅሶታል። ስለዚህ በርናባስ ማለት የቅዱስ ማርቆስ አባት ወንድም ነው ማለት ነው። ስለዚህ በርናባስ ለማርቆስ አጎቱ እንደሆነ በዚህ ስፍራ ላይ ያለውን መረጃ መሰረት በማድረግ እንረዳለን። አንዳንድ በእርግጥ የቤተክርስቲያናችን ጽሑፎች ላይ በርናባስ የቅዱስ ማርቆስ አባት ወንድም ሳይሆን የእናቱ ወንድም አድርጎ ይጠቅሰዋል። ሰላም ለበርናባስ ዘእህተ ማርያም እሙ በማለት የሚገልጽ መልክ አለ። ነገር ግን በቅዱስ ማርቆስ ሕይወት ውስጥ ያለውን ዝምድና ለማወቅ የቅዱስ ጳውሎስን መልእክት መሰረት በማድረግ ከሆነ የቅዱስ ማርቆስ አጎት የአባቱ ወንድም ነው ብለን እንጠቅሳለን ማለት ነው። ስለዚህ ስለ አባቱ ስለ እናቱና ስለ አጎቱ እነዚህን ነገሮች ካየን የሕይወት ታሪኩን መሰረት በማድረግ አስቀድሞ ወላጆቹ በኢየሩሳሌም ይኖሩ የነበሩ አይሁዳውያን ናቸው። ከነገደ ሌዊ ዘር የመጡ ናቸው። በዚያ ስፍራ ይኖሩ በነበረበት ወቅት በተለያየ የሰላም አለመኖርና አለመረጋጋት ምክንያት ከኢየሩሳሌም ወደ ሰሜናዊው የአፍሪካ ክፍል አሁን ሊቢያ የምትባለው በዛ ጊዜ ደግሞ የሊቢያ ክፍል በሆነችው በርቃ በምትባል ስፍራ መጥተው ሰፍረዋል ማለት ነው። በዚያ ስፍራ ከሰፈሩ በኋላ እናቱ ማርያም ለረጅም ጊዜ ልጅ ለመውለድ ትመኝ ነበር። ነገር ግን መካን በመሆኗ ምክንያት ልጅ ሳትወልድ ቆይታለች። ልጅ ለመፈለግ ወይም ደግሞ ልጅ ለመውለድ ለረጅም ዘመን ይመኙ የነበረ ቢሆንም በትዕግስት ቆዩ። እስከዚያ ጊዜ ግን ሀብትን እያፈሩ በዚያው በቀሬና አይሁዳውያን ተሰብስበው ይኖሩበት የነበረው አብሪያቶሎስ በሚባለው ስፍራ ላይ በእርሻ ስራና በንግድ ስራ ይኖሩ ነበር። በዚህ የተነሳ ብዙ ሀብት ለማካበት በቅተው ነበር። ከጊዜያት በኋላ ከብዙ ጸሎትና ልመና በኋላ ቅዱስ ማርቆስን ለመጽነስ ችላለች ማለት ነው። ቅድስት ማርያም ሰኔ 3 ቀን እንደተጸነሰ ገድሉ ይነግራል። ሰኔ 3 ቀን ከተጸነሰ በኋላ መጋቢት 3 ቀን አብሪያቶሎስ በምትባለው መንደር ውስጥ በቀሬና ቅዱስ ማርቆስ ተወልዷል ማለት ነው። በዚያ ስፍራ ከተወለደ በኋላ እንደ ልማዳቸው ወደ ቤተ መቅደስ ወስደው ተገርዟል። ስሙንም በዚያ ሰዓት ዮሐንስ ብለው ሰይመውታል። ዮሐንስ ማለት ፍጹም ደስታ፣ ፍጹም ደስታ፣ ፍጹም ይቅርታ፣ ፍጹም ሰላም ማለት ነው። በወንጌላት ውስጥ ዮሐንስ በሚል ስም የሚታወቁ 3 የምናውቃቸው አበይት ሰዎች አሉ። የመጀመሪያው ቅዱስ ዮሐንስ መጥምቅ ነው፣ ክርስቶስን ያጠመቀው። እሱም በመወለዱ ብዙዎች ደስ ይላቸዋል ተብሎ የተነገረለት ነው። ስለዚህ ዮሐንስ የሚለው ስሙ ትርጉም ራሱ ብዙዎች ደስ የሚሰኙበት የሚል ትርጉም ይይዛል። ከዚያ በኋላ አሁን የምንነጋገርበት ዮሐንስ የሚባለው ኋላ ማርቆስ ተብሎ የሚሰየመው አለ። ወንጌልን የጻፈልን አራተኛውን ወንጌል ነጻፈ የሚነገርለት ቅዱስ ዮሐንስ ወንጌላዊ ነባቤ መለኮት የሚባለው ደግሞ አለ። ፍቁረ እግዚእ ብለን በሌሎችም ልዩ ልዩ ስያሜዎች የምንጠራው ዮሐንስ የሚባል ደቀ መዝሙርም ጭምር አለ። ስለዚህ እነዚህ 3 ዮሐንሶች አሉ። እኛ ግን የምንነጋገርበት አስቀድሞ ስሙ ዮሐንስ የነበረ ኋላ ማርቆስ የተባለውን ነው። ይህ ማርቆስ በሐዲስ ኪዳን መጻሕፍት ውስጥ በአጠቃላይ 9 ጊዜ ስሙ ተጠቅሶ እናገኛለን። የቅዱስ ማርቆስ ቤተሰቦች በዚህ በቀሬና ለረጅም ዘመን ከቆዩ በኋላ በርበራውያን ባደረሱባቸው ጥቃት አማካኝነት ከዚሁ ከቀሬና ክፍል ወደ ኢየሩሳሌም ለመመለስ ወስነው ኢየሩሳሌም መጥተው ቤት ሰርተው በዚያ ቆይተዋል። ኢየሩሳሌም ውስጥ ጽዮን በሚባለው ተራራ ላይ ቤት ሰርተው በዚያ ቆይተዋል። የማርቆስ እናት ቤት ተብሎ የሚጠቀሰው በዚያ ስፍራ ላይ የተሰራው ቤት ነው ማለት ነው። ይህ የማርቆስ እናት ቤት በሌላ ስያሜ ጽርሐ ጽዮን የሚልም ስም ተሰጥቶት እናገኛለን። ጽርሐ ጽዮን ማለት የጽዮን አዳራሽ ሰፊ ቦታ ያለው ቤት እንደማለት ነውና የጽዮን አዳራሽ የተባለው በጽዮን ተራራ ላይ የተሰራ
ባለ ሁለት ፎቅ ቤት በመሆኑ የተነሳ በላይኛው ክፍል ደግሞ ያለው ሁለተኛው ፎቅ ቤት ሰፊ ስለሆነ በዚህ ስያሜ ተጠርቷል ማለት ነው። ይህ የቅዱስ ማርቆስ እናት ቤት በሐዋርያት ሥራ ቅድም የጠቀስነው ምዕራፍ 12 ላይ እና ሌሎች ክፍሎችም የተጠቀሰ ነው። ከምዕራፍ 12 በፊትም በሐዋርያት ሥራ ምዕራፍ 1 እና ምዕራፍ 2 ሐዋርያት መንፈስ ቅዱስ እስኪወርድላቸው ድረስ የተሰበሰቡበት መንፈስ ቅዱስ ደግሞ የወረደበት ቤት ጭምር እንደሆነ በታሪክ ይነገራል። እና የማርቆስ እናት ቤት የመጀመሪያዋ ህንጻ ቤተክርስቲያን ነች ማለት ነው። ክርስቲያኖች የተሰበሰቡባት ክርስቲያኖች በህብረት ማዕድ ይቆርሱበት የነበረው የመጀመሪያው ህንጻ ቤተክርስቲያን ይህች ቤት እንደሆነች ይነገራል። ይህ ቤት ቅዱስ ማርቆስ ቤት ብቻ አልነበረም። ክርስቶስም መጥቶ ሐዋርያትን ስጋዬን ብሉ ደሜን ጠጡ ብሎ ቅዱስ ስጋውን ክቡር ደሙን የሰጠበት የሐዋርያት እግር ያጠበበት ኋላ መንፈስ ቅዱስን የላከበትና ክርስቲያኖች ተሰብስበው በህብረት ይኖሩበት የነበረበት ቤት በመሆኑ የመጀመሪያው ህንጻ ቤተክርስቲያን ከመሆኑ ባሻገር ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በአካል የተገኘበት ሐዋርያት የተሰባሰቡበትና ልዩ ልዩ ምስጢራት የተፈጸሙበት ታላቅ ቤት ነው ማለት ነው። ቅዱስ ማርቆስ በእንደዚህ አይነት አካባቢ ውስጥ ሆኖ ነው ያደገው። ከብዙ ሐዋርያት ጋር የመገናኘት እድል ነበረው። ጌታችንንም አግኝቶታል። ከጌታችን ተምሯል። እናቱ ማርያም ከቀሬና ወደ ኢየሩሳሌም ከመጡ በኋላ የመጥምቁ ዮሐንስ ደቀ መዝሙር በመሆን ልጇ ማርቆስንም ይዛው ትሄድ ነበር ወደ ቅዱስ ዮሐንስ ማለት ነው። ቅዱስ ዮሐንስ መጥምቅ በሚያስተምረው ትምህርት ተማርከው የእሱ ደቀ መዛሙርት ሆነው የንስሐ ጥምቀት ተጠምቀው እሱን ይከተሉት ነበር። ክርስቶስ በመጣ ጊዜ ግን ነዋ በግኡ ለእግዚአብሔር ዘያትት ኃጢአተ ዓለም በማለት ስለ ኢየሱስ ክርስቶስ የእግዚአብሔር በግ ብሎ ኃጢአትን እንደሚያስወግድ እንደሚያድናቸው ከነገራቸው በኋላ ከዮሐንስ ደቀ መዛሙርትነት ወደ ኢየሱስ ክርስቶስ ደቀ መዝሙርነት ሄደዋል ማለት ነው። የቅዱስ ማርቆስ እናት ከ36ቱ ቅዱሳት አንስት አንዷ ሆና ተቆጥራለች። ቅዱስ ማርቆስ ደግሞ ከ72ቱ አርድእት ውስጥ አንዱ በመሆን ተቆጥሯል። አስቀድሞ ስሙ ዮሐንስ የነበረው በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙን ማርቆስ ብሎ ይሰይመዋል። ዮሐንስ ማለት ፍጹም ደስታ ማለት ነው ብለን ተናግረናል። ዮሐንስ ማለት እንደዚያ ማለት እንደሆነ ሁሉ ማርቆስ ማለት ደግሞ ታላቅ መዶሻ ማለት ነው። በትምህርቱ መዶሻነት በወንጌል መዶሻነት የጣዖታትን ህንጻ የጣዖታትን ትምህርት ልዩ ልዩ ባዕድ አምልኮን ያፈርሳል ያጠፋልና ኋላ ላይ በሚያደርገው በአገልግሎቱ ማርቆስ ተብሎ ታላቅ መዶሻ ተብሎ ተሰይሟል ማለት ነው። በእኛ ቤተክርስቲያን በአንበሳም ይተረጎማል ስያሜው። በአንበሳም ይመሰላል ቅዱስ ማርቆስ። በአንበሳ የሚመሰልበት አንዱ ምክንያት ቅዱስ ማርቆስ ጌታን በተከተለበት ወራት ከአባቱ ከአርስጦጶሎስ ጋር ከኢየሩሳሌም ወደ ሌላ ስፍራ በሄዱበት ወቅት በጫካ ማለፍ ነበረባቸው። በዚህ ጊዜ አርስጦጶሎስ አባቱ በኢየሱስ ክርስቶስ አምላክነት አያምንም ነበር። እናቱ ቅድስት ማርያምና ግን ቅዱስ ማርቆስ በኢየሱስ ክርስቶስ የሚያምኑ የኢየሱስ ክርስቶስ ደቀ መዛሙርት ነበሩ። ስለዚህ በጫካ ውስጥ በሚሄዱበት ወቅት ሁለት አናብስት ፊት ለፊታቸው ያገኛሉ። አንዱ ወንድ አንዷ ሴት አናብስት ናቸው። በግብፃውያን ስንክሳር ላይ እንደተጻፈው እነዚህ አናብስት ሊበሏቸው ተጠጉ ጊዜ ቅዱስ ማርቆስ አባት አርስጦጶሎስ አንተ ሽሽ እኔን ግን አናብስቱ ይበሉኛል እስከዚያ ድረስ አንተ ታመልጣለህ ባለው ጊዜ እኔ የማምንበት ኢየሱስ ክርስቶስ ከነዚህ አናብስት ያድነናል በማለት ኢየሱስ ክርስቶስን ስም ጠርቶ እነዚህ አናብስት እንዲሸሹ ሆኗል ማለት ነው። በዚህ የተነሳ ለመጀመሪያ ጊዜ አባቱ ኢየሱስ ክርስቶስን አምላክነት አምኖ እንደተጠመቀ ይነገራል። ከዚህ በኋላ ቅዱስ ማርቆስ አገልግሎቱን ይበልጥ በማጠናከር ይቀጥላል። የመጀመሪያው አገልግሎቱ አባቱን በማሳመን የጀመረው አገልግሎት ይሆናል ማለት ነው። ስለዚህ አባቱ ኢየሱስ ክርስቶስን አምኖ ከዚያ በኋላ ግን ብዙም ዘመናት ሳይቆይ ባመነበት በዚያው እምነቱ አርፏል ወይም ቆይቷል ማለት ነው። የቅዱስ ማርቆስ ሐዋርያዊ አገልግሎት ወደ ልዩ ልዩ ስፍራዎች ያደረጋቸው ደግሞ በተለያየ ዘመናት አሉ። በዋነኝነት ከሐዋርያት ሥራ ምዕራፍ 15 በፊት የሐዋርያት ጉባኤ ከተደረገበት በፊትና በኋላ ብለን ልንከፍለው እንችላለን። የመጀመሪያው አገልግሎቱ አሁን እንዳልነው አባቱን ማሳመኑ እንደሆነ ያለው ሆኖ ከዚያ በኋላ ግን መጀመሪያ ከቅዱስ ጴጥሮስ ጋር አገልግሏል። ሐዋርያት በቅዱስ እስጢፋኖስ ሞት ምክንያት ወደ ተለያየ ስፍራ ከመበተናቸው በፊት በቤቱ ልዩ ልዩ ክርስቲያኖች የሚመጡትን እያገለገለ ቆይቷል። ከዚያ ከቅዱስ ጴጥሮስ ጋር በማገልገል ደግሞ በቢታንያና በኢየሩሳሌም ወንጌልን ሰብኳል። ከዚያ ቅዱስ በርናባስ አጎቱ ወደ አንጾኪያ በሄደ ጊዜ ወደ አንጾኪያ ይዞት መጥቶ ከቅዱስ ጳውሎስ ጋር በአንጾኪያ ካገለገሉ በኋላ የአንጾኪያ ምእመናን ማመናቸው በእምነት መጽናታቸው ከተረጋገጠ በኋላ እግዚአብሔር ለአገልግሎት ቅዱስ ጳውሎስንና በርናባስን ለዩልኝ በማለት ሐዋርያት ሥራ ምዕራፍ 13 ላይ ሲናገር እንሰማዋለን። እነሱ በተለዩ ጊዜ አብሯቸው እንዲሄድ የተደረገው አገልጋዩ ዮሐንስ ነበር። ሐዋርያት ሥራ ምዕራፍ 13 ቁጥር 4 እና 5 ላይ አገልጋይም ዮሐንስ ነበራቸው በማለት አስቀድሞ የነበረውን ስም ጠቅሶ ዮሐንስን ይጠቁመናል ማለት ነው። አብሯቸው ለአገልግሎት ይሄዳል። ለአገልግሎትም በተለያዩ ክፍሎች አብሯቸው ያገለግላል። ለምሳሌ በሰለውቂያ፣ በቆጵሮስ፣ ጳፉ እና በጴርጌን አብሯቸው ካገለገለ በኋላ ጴርጌን ጋር ሲደርስ
ትቷቸው ወደ እናቱ ቤት ተመልሷል ማለት ነው። የተመለሰበትን ምክንያት ከተለያየ ሊቃውንት የተለያየ ምክንያት ይቀርባል። ለምሳሌ በብዛት በኢትዮጵያ ሊቃውንት የሚጠቀሰው እናቱን አፍቃው እንደተመለሰ ነው። አንዳንዶች ደግሞ ድንገተኛ ህመም ገጥሞት ተመልሷል ይላሉ። የተቀሩት ደግሞ የነ ቅዱስ ጳውሎስና የበርናባስን አገልግሎት ባየ ጊዜ በእንደዚህ አይነት አስቸጋሪ ሁኔታ ነው ወይም አገለግለው በማለት የሚደርሰውን መከራ ተሰቅቆ ተመለሰ በማለት ይገልጻሉ። ያም የሆነ ይህ ቅዱስ ማርቆስ በተለያየ ምክንያት ከነበረበት አገልግሎት ወደ እናቱ ቤት ተመልሷል። ኋላ ላይ ከሐዋርያት ሥራ ምዕራፍ 15 በኋላ ቅዱስ ጳውሎስ በርናባስን ያስተማርናቸው ክርስቲያኖች እንዴት እንደሆኑ ተመልሰን እንያቸው ጎብኛቸው ባለ ጊዜ በርናባስ ማርቆስ አብሮን እንዲሄድ በማለት ሲያቀርበው ቅዱስ ጳውሎስ ግን አብሮን አይሄድም ብሎ አስቀርቶታል። አስቀድሞ ለአገልግሎት ለመሄድ ሰንፏል፣ ከሄደበት አገልግሎት ተመልሷልና አብሮን አይሄድም በማለት ሲያስቀረው በሁለቱ መካከል ታላቅ ጸብ ሲነሳ እንመለከታለን። በዚህም ጸባቸው የተነሳ አገልግሎቱን አብረን ሳይሆን ለየብቻ እናድርገው ብለው እስከመወሰን ደርሰዋል ማለት ነው። ተሙ በዛዚያሆሙ ወተፋለጡ ይላል ግዕዙ። እርስ በርሳቸው ተቆጡ ተለያዩም በማለት በመካከላቸው የነበረው አለመግባባት ጠንከር ያለ እንደሆነ ይናገራል። ነገር ግን በሐዋርያት መካከል አለመግባባት ቢነሳ አንዱ ለአንዱ ካለው የግል ጥላቻ ሳይሆን ለአገልግሎት ካላቸው ቀናኢነት የተነሳ በመሆኑ ሁለቱም በተለያየ መንገድ ቢሄዱም አገልግሎታቸው ግን ሰምሮላቸዋል ማለት ነው። ስለዚህ ቅዱስ ጳውሎስ ሲላስን ይዞ ወደ ሶሪያና ወደ ሌሎች አካባቢዎች ሄዶ አገልግሏል። ቅዱስ በርናባስ ደግሞ ማርቆስን ይዞ ወደ ቆጵሮስ መጥቶ አገልግሏል ማለት ነው። ቆጵሮስ የቅዱስ በርናባስ የተወለደባት ሀገር ነች። ወደዚያ መጥቶ ከቅዱስ ማርቆስ ጋር አገልግሎ የቆጵሮስ ሰዎች ግን አብዛኞቹ ምእመናን ካመኑ በኋላ ጣዖታት የሚያምኑ አይሁዳውያንም በቅዱስ በርናባስ ላይ ተነሳስተውበት በድንጋይ ወግረው ከገደሉት በኋላ ቅዱስ ማርቆስ አጎቱ በርናባስን በዚያ ስፍራ ላይ ቀብሮ ወደ ሮም ሄዶ ከቅዱስ ጴጥሮስ ጋር አገልግሏል ማለት ነው። ወደ ቅዱስ ጴጥሮስ ተመልሶ ከሄደ በኋላ ቅዱስ ጴጥሮስ ያስተማረውን የወንጌል ትምህርት የሰሙ ምእመናን ቅዱስ ጴጥሮስ ያስተማረውን ትምህርት ለኛ ደግሞ በጽሁፍ ስጠን በማለት ቅዱስ ማርቆስን ግድ ብለው ስለነበር የቅዱስ ጴጥሮስን የወንጌል ትምህርት አስተምህሮውን በወንጌሉ ጽፏል ማለት ነው። 16 ምዕራፍ ያለውን እኛ የማርቆስ ወንጌል ብለን የምንጠራውን ወንጌል በሮም ሳለ ለነዚያ ደቀ መዛሙርት ጽፎላቸዋል። ያንን የጻፈውንም በሮም ሳለ የጻፈውን ወንጌል ወደ እስክንድሪያ መጥቶ ሰብኳል ማለት ነው። በሮም እያለ የጻፈውን ወንጌል አይቶ ቅዱስ ጴጥሮስ ለአገልግሎት መብቃቱን በተመለከተ ጊዜ የጵጵስና ሹመት ሰጥቶት ወደ እስክንድሪያ ሄዶ እንዲያስተምር ፈቅዶለታል። ወደ እስክንድሪያ በሚመጣበት ጊዜ ቀሬናንም ጭምር ጎብኝቶ በቀሬና ወንጌልን አስተምሮ ብዙዎችን አሳምኖ አጥምቆ ከዛ ወደ እስክንድሪያ መጥቷል። እስክንድሪያ በመጣበት ወቅት በዚያ ሰዓት ብዙ የጣዖት አምልኮ የነበረበት ወቅት ስለነበረ የሚያመልኳቸውን ልዩ ልዩ ጣዖታት እያየ እንዴት እንደሚሰብካቸው እየተዘዋወረ በሚመለከትበት ጊዜ የጫማው ማዘቢያ ይበጠስበታል። የጫማው ማሰሪያ ሲበጠስ ጫማ ሰፊ ፍለጋ ሲሄድ አንድ ጫማ ሰፊ ያገኛል። እዛ ጫማ ሰፊም ጋር ደግሞ ጫማው እንዲሰፋለት ይሰጠዋል። የዛ ጫማ ሰፊ ስም አንያኖስ ይባላል። ለአንያኖስ ጫማው እንዲሰፋ በሰጠው ጊዜ አንያኖስ ጫማውን ሲሰፋ የእጁን ጫፍ ወቅቶ ያደመዋል ማለት ነው። ስለዚህ እጁ ተጎርቶበት ስለነበረ ድንገት ኤስታኦስ ብሎ በጩኸት ቃል ያሰማል። ኤስታኦስ ማለት አሃዱ እግዚአብሔር ማለት ነው። ቅዱስ ማርቆስም በዚህ ጣዖት በሚያመልክ ማህበረሰብ መሃል የአምላክ ስም ሲጠራ በመስማቱ ይህን ስም ታውቀዋለህን ብሎ በመደነቅ ፈገግ ብሎ ይጠይቀዋል። አንያኖስም ስሙን እንጠራዋለን እንጂ አናቀውም በማለት እንደማያውቁት ከነገረው በኋላ ይህንን ስም እኔ ያሳውቃለሁ እኔ እነግርሃለሁ ብሎ ስለ ኢየሱስ ክርስቶስ ይነግረዋል። በዚህ በሚነግርበት ወቅት የቅዱስ አንያኖስ እጁ እየደከመ ሄዶ ስለነበረ ቅዱስ ማርቆስ ይሄንን አይቶ ጭቃ አንስቶ በምራቁ ለውሶ እጁ ላይ ይቀበዋል። በዚያ ጊዜ አንያኖስ ከነበረበት ህመም ይፈወሳል። ይህንን ታላቅ ታምር ማድረግ የሚችል አካል ማን ነው ብሎ ይጠይቃል። በኢየሱስ ክርስቶስ ስም ጣቱን ፈውሶለት ስለነበረ ስለ ኢየሱስ ክርስቶስ ለማወቅ ይበልጥ ጓጓ። ቅዱስ ማርቆስን ወደ ቤቱ ይዞት ሄደ። ቤቱ ከሄደ በኋላ እሱና ቤተሰቦቹ ተሰብስበው ቅዱስ ማርቆስን እንዲህ ያለ ታላቅ ተአምር ማድረግ የሚችል ስም ምን አይነት ስም ነው? ይህስ አካል ማን ነው? በማለት ስለ ኢየሱስ ክርስቶስ ይጠይቁታል። ቅዱስ ማርቆስ ስለ ኢየሱስ ክርስቶስ አስቀድሞ ከነቢያት ጀምሮ የተነገረውን በመተረክ ኢየሱስ ክርስቶስ መጥቶ ማስተማሩን አስተምሮም ደግሞ በተለያየ ምክንያት አይሁድ ቀንተውበት እንደሰቀሉት በሮማውያን እጅ እንደተሰቀለ በስቅላት ከተቀጣ በኋላ ግን ሞቶ እንዳልቀረ ከሞት እንደተነሳና እንዳረገ ይህንንም ደግሞ ልዩ ትምህርት መጥቶ ለእስክንድሪያ ምእመናን ሊሰብካቸው እንደሆነ ነግሮታል ማለት ነው። ስለዚህ ቅዱስ ማርቆስ አንያኖስን እና ቤተሰቡን በአጠቃላይ የኢየሱስ ክርስቶስን ቅዱስ ወንጌል አስተምሮ አጠመቃቸው። የመጀመሪያው በእስክንድሪያ ምድር
የተጠመቁት ያመኑት አንያኖስና ቤተሰቦቹ ናቸው። የአንያኖስ ቤትም የመጀመሪያው ቤተክርስቲያን ትሆናለች ማለት ነው። በኢየሩሳሌም ምድር የቅዱስ ማርቆስ እናት ቤት የመጀመሪያው ቤተክርስቲያን እንደሆነች ሁሉ በዚህ በእስክንድሪያ ምድር ደግሞ የአንያኖስ ቤት የመጀመሪያው ቤተክርስቲያን ትሆናለች። በዚህ ስፍራ ላይ የክርስትና ሃይማኖት ይበልጥ እየተስፋፋ ይመጣል። የአንያኖስ ቤተሰቦች ለጎረቤቶቻቸው፣ እነዚያ ደግሞ ለሌሎች ለሚያውቋቸው እየሰበኩና እያስተማሩ ጣዖት ያመልኩ የነበሩትን ልዩ ልዩ ግሪካውያንና ሮማውያንን ወደ ክርስትና፣ አይሁዳውያንንም ቢሆን ከትንቢታቸው እየጠቀሱ እያሳዩቸው ወደ ክርስትና ይመልሷቸው ስለነበር አብዛኞቹ የክርስትና ሃይማኖትን እየተቀበሉ እየበዙ በመጡ ጊዜ አይሁድና ጣዖት የሚያመልኩ ካህናት አይተው ቅዱስ ማርቆስን ለመግደል ለማሰር ተስማሙ። በዚህ ጊዜ ይህን የሰሙ ክርስቲያኖች ቅዱስ ማርቆስን ለጥቂት ጊዜ ከዚህ ስፍራ ላይ እንዲሄድ ስለጠየቁት ቅዱስ ማርቆስ አንያኖስን ጳጳስ አድርገው ሌሎቹን ደግሞ ካህናትና ዲያቆናት ሾሞላቸው ይመለሳል። በተመለሰ ጊዜ ከእስክንድሪያ ወደ ቀሬና ሄዶ እዛም የነበሩትን ምእመናን አጽንቶ አበርትቶ ሌሎችንም አሳምኖ አጥምቆ እዛ እያገለገለ በነበረበት ወቅት ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ላይ እንደተናገረው ቅዱስ ማርቆስ ለአገልግሎት ይጠቅመኛልና ይዘኸውና በማለት ለጢሞቴዎስ የነገረው መልእክት መሰረት በማድረግ ቅዱስ ጢሞቴዎስ ቅዱስ ማርቆስን ከቀሬና ይዞት ወደ ሮም ሄዷል ማለት ነው። ሮም ከሄደ በኋላ ቅዱስ ማርቆስ ቅዱስ ጴጥሮስንና ቅዱስ ጳውሎስን በማገልገል ሮም ለ2 ዓመታት ቆይቷል። ሁለቱ ቅዱሳን ሐዋርያት ካረፉ በኋላ እነሱን ቀብሮ እነሱን በክብር የነበረውን ስርዓት ፈጽሞ ተመልሶ ወደ እስክንድሪያ ይመጣል። እስክንድሪያ ከመጣ በኋላ የነበሩት የእስክንድሪያ ምእመናን አብያተ ክርስቲያናትን ገንብተው ሌሎችንም ምእመናን አሳምነው ራሳቸውን በሃይማኖት ጸንተውና በርትተው ስላገኛቸው እጅግ ደስ ብሎት ነበር። ሌሎቹ ግን ጣዖታን የሚያመልኩ ልዩ ልዩ ህዝቦችና አይሁዳውያን ግን ማርቆስ መምጣቱን በሰሙ ጊዜ አሁን ማያመልጠንም እንይዘዋለን በማለት ልዩ ልዩ ሴራን ሲሸርቡ ቆዩ። ቅዱስ ማርቆስ የጌታን የፋሲካ በዓል እያከበረ በነበረበት ወቅት ከክርስቲያኖች ጋር በህብረት ስሙን እያነሱ በነበረበት በቅዳሴ በነበረበት ወቅት እነዚህ ጣዖት የሚያመልኩ እስክንድሪያውያን ሰዎችን ልከው ቅዱስ ማርቆስን ከዚህ አገልግሎት መሀል ይዘው በገመድ አስረው መሬት ለመሬት እየጎተቱ ሙሉ የእስክንድሪያን መሬት በደሙ እስኪያጥባት ድረስ እጅግ አሰቃዩት። በዚያ ሰዓት ቅዱስ ማርቆስ ለዚህ ታላቅ ክብር ስላበቃኸኝ አምላኬ ሆይ አመሰግንሃለሁ በማለት መከራውን በመሰቀቅ ያማረረ ሳይሆን እያመሰገነ የጌታውን ክብር ከፍ እያደረገ ስቃዩን ሲቀበል ነበር ማለት ነው። በዚህ ሰዓት ሌሎች ክርስቲያኖች የቅዱስ ማርቆስን ስቃይ እያዩ አምላኩ ለዚህ ክብር ስላበቃው አብረው እያመሰገኑ ነበር። አንዳንዶች ደግሞ እነሱም ለዚህ ክብር እንዲበቁ በጉጉት ሲመለከቱ ነበር ማለት ነው። እነዚህ ቅዱስ ማርቆስን የሚያሰቃዩ አካላት ማርቆስን ሙሉ ቀን ካሰቃዩት በኋላ በእስር ቤት ምሽቱን ያስገቡታል። እስር ቤት ሳለም ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስጋዌው በነበረበት አካል ተገልጦ ቅዱስ ማርቆስን ያናግረዋል። እንዲህ ባለ መንገድ የተገለጥኩልህ አንተ ከሐዋርያት እኩል በመሆን ስለሆነ ክብርህ ከሐዋርያት ጋር ተካክሏል በማለት ለቅዱስ ማርቆስ ያለውን ክብር ይነግረዋል። በቀጣዩ ዕለት ደግሞ ነፍሱ ከስጋው እንደምትለይና ወደ እርሱ እንደሚመጣም ነግሮ አጽንቶ አበርትቶት ይሰወራል ማለት ነው። ስለዚህ ቅዱስ ማርቆስ በዚያች ሌሊት በቀጣይ ቀን እንደሚያርፍ ስለተነገረው አምላኩን እያመሰገነ እየጸለየን ያደረው። እነዚህ የሚያሰቃዩት ሰዎች በነጋታው መጥተው አንገቱ ላይ ገመድ አስረው እያሰቃዩት ሳለ ነፍሱ ከስጋው ትለያለች። የቅዱስ ማርቆስም የላይኛው የሰውነቱ ክፍል አንገቱና የታችኛው የሰውነቱ ክፍል ሌሎቹ አካላቱ በተለያዩበት ሰዓት ነፍሱ ከስጋው ይለያል። ይሄ ያልበቃ ብሏቸው አካሉን ወስደው ሊያቃጥሉ በፈለጉበት ሰዓት እግዚአብሔር አምላክ ዝናብ፣ መብረቅ፣ አውሎ ነፋስ አምጥቶ እነዚህን ጣዖት አምላኪዎች በትኗቸው ቅዱስ ማርቆስን ስጋ ክርስቲያኖች በክብር ሰብስበው በልማዳቸው በክብር ቀብረውታል ማለት ነው። ስለዚህ ቅዱስ ማርቆስን ሰማዕትነት በታላቅ ክብር እያከበሩ አሁንም ድረስ ግብፃውያን ማርቆስን ከፍ ከፍ ያደርጋሉ። ሚያዝያ 30 እረፍቱ ነው። በደብራችንም እንዲሁ ሚያዝያ 30 የእረፍቱን በዓል በማሰብ ይከበራል። ሚያዝያ 30 እረፍቱ ነው። ከዛ ውጭ ግን ጥቅምት 30ም ደግሞ የልደቱ በዓል ይከበራል። ምንም እንኳን አስቀድመን እንደተናገርነው ልደቱ ሚያዝያ 3 ቢሆንም በአብይ ጾም ወቅት የዋሉ አብዛኞቹ በዓላት ወደ ጥቅምት መጥተው የሚከበሩ ስለሆነ ሚያዝያ 3 የነበረውን የልደቱን በዓል
ሊቃውንት ወደ ጥቅምት 30 እንዲመጣ አድርገው ያከብራሉ። ጥቅምት 30 የሆነበትን ምክንያት ደርቦ ከሰማዕትነቱ ጋር አብሮ ለማክበር በማሰብ ነው። የቅዱሳን ክብራቸው ከልደታቸው ይልቅ ሰማዕትነትን የተቀበሉበት ዕለት ነውና ሰማዕትነቱን ከልደቱ ጋር አብረን እያከበርን ቅዱስ ማርቆስን ከፍ ከፍ እናደርጋለን። የቅዱስ ማርቆስን አምላክ እናመሰግናለን። አሁንም ሚያዝያ 30 ላይ የሚመጣው የቅዱስ ማርቆስ የሰማዕትነት በዓል በደብራችን በመንበረ ልዑል ቅዱስ ማርቆስ ወቅዱስ ሚካኤል ቤተክርስቲያን በታላቅ አከባበር ይከበራል። የሰንበት ትምህርት ቤቱ አገልጋዮች በዝማሬ የደብሩ ሊቃውንት የደብሩ ሰባኪያንም ደግሞ በማስተማርና በዝማሬ ያገለግላሉ። ስለዚህ ሁላችንም ይህንን በዓልና ከብድ ዘንድ ወደ 6 ኪሎ ቅዱስ ማርቆስ ቤተክርስቲያን ተጠርተናል። የቅዱስ ማርቆስ ረድኤት በረከት አይለየን። ይቆያል።